ዲያስፖራ ብሎክ ተለቀቀ። ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ በ0961 478081 ወይም በ0912 487202 ደውለው ያገኙን። ዲኤምሲ ሪል ስቴት። ምንድነው አስሬ በዚህ በሌሊት የምትደውለው? ስልክ እንዳለ አላመንክም እንዴ? ከቀን ጀምሮ አላነሳልከኝ ፈልጌ ነው። የምነዳው መኪና ያንተ ስለሆነ እንቅልፍን በገቢል ታስከፍለኝ ነው። ከፈለከኝ ደግሞ ናና አናግረኝ። እንዴ በዚህ በሌሊት? አይ በዛኛው። ቆይ ንብረትን አፈልገውም እንዴ? ለዛ ብዬ ነው የደወልኩት። አዎ ፈልገዋለሁ እኮ እንቅልፌን በስርዓት ልተኛበታ። በኋላ እየነዳው እንቅልፍ ወስዶኝ መኪና ቢጋጭ አያገባኝም። አንዴ እሺ ስማኝ። ብሰማ ደስ ይለኝ ነበር፣ ግን ጆሮዬ እንቅልፍ ወስዶታል። እና አሁን በምን ሰምተህ ነው የምታናግረኝ? በስልኬ። አቧ ጨቅጭቀኝ። ናና ቁልፍን ውሰድ በቃ። ፍቅር አትጩህብኝ እንጂ የት ደረስከው? ይቅርታ ተሳስቼ ነው የደወልኩት። ማን የደወለው? ጆ ደግሞ አትቀልድ፣ ብርድ ላይ ቆሜያለሁ። ውይ እንዳትከብጂው፣ ውረጅ እባክሽ። ተሳስተሻል። በስህተት ነው አልኩሽ እኮ። መተሽ አብረሽኝ ትተኝ። ኧረ እኔ አልተኛም። ይኸውልህ መኪናውን የሚገዛኝ አግኝቻለሁ። በዚህ 2 ቀን ውስጥ አስረክብኝ ወይ ደግሞ ብሩን ከፍለው ውሰድ። እሱን ላሳውቅህ ብዬ ነው። ለምንድን ነው የሚገዛው? ብር ስላለው ነዋ። እኔስ? አንተ ምን ላርግህ? አብረሽ ሽጠኝ። ሾፌር አይፈልግማ። ሌባ ጎማ ነው በለው። ሕይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርቁ መቆሜዳው በትውልዱ የማንነት የምንነቀለ ዋጋ አልባና ከንቱ ነገር ሲፈስባባል ሁሉም ሳለ መሬት ጥቦ ለማነስ ይለፋል። ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል። በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ከአእምሮ በላይ ልቀን ርቀን ሄደናል። 8,000 ጭልጥ አድርገን 9 ከትመናል። ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ ዘጠነኛው ሺ በእኔ ይሁንብሽ። እኔ ነፍገሽ ነው ማመጣው። እናንተ ግን እርግጠኛ ናችሁ በደንብ የሚሸጥ ቤት አላችሁ? በኋላ ደንበኞች ፊት እንዳታዋርዱ። እኛም አለን። አንተ ግን እርግጠኛ ነህ ከኛ ጋር ቤት ሽያጭ ትሰራለህ? ብር ላገኝበት እንጂ የሚሸጥ ቤት ሁን ብትኝ ራሱ እሆናለሁ። እያሾፍክ ነው አይደል? እንዴት ነው አንተ ቤት መሆን የምችለው? ከቤት እንዳትወጣ ከተባለ። እኔ የምልሽ አንድ ቤት ሳሸጥ ግን ስንት ነው የምትከፍሉኝ? በፐርሰንት ነው። ለምሳሌ አንድ ቤት 15 ሚሊዮን ብትሸጥ የእሱን 2% 300,000 ብር ይደርስሃል ማለት ነው። ስለዚህ ለመኪኔ 5 ቤት ምናምን ማሸጥ አለብኝ ማለት ነው። አንዴ ጭራሽ በዚህ ጠዋት ቢሮ ውስጥ አድረ ነው አይደለ? ሩትዬ በጣም ይቅርታ፣ የዳቦ ምናምን እያለ እየቀፈለች ነው አይደል? አንተ ቤተሰብ አዋራጭ ናውጣ። ኧረ ተው፣ ለስራ ነው የመጣው። ለስራ? ይህን ነበር የፈራሁት። አዎ አሪፍ እኮ ነው ቢሮ ውስጥ። በዚህ ላይ ሰዓቱም ይመቻል፣ ጭር ያለ ነው። ሌላ ነገር አስመሰልከው እኮ። አቦ አስረዳው እንጂ ለምንድነው ፈዘ የምታየው? አይ ይሄ ድንጋይ ቢፈለጥ ምን ያህል ቤት ይወጣዋል የሚለውን እያሰብኩ። አንዴ ውጪ እናውራ። ፓስፖርት የለኝም፣ ሀገር ውስጥ አናግረኝ።
ጭራሽ ዛሬ ቢሮ የመጣ ነገ ደግሞ እራት ልጋብዝሽ ብለህ ቀለበት ካላደረግኩልሽ ትላታለህ። የቤቱን የመሶብ እንጀራ ተውኩልህ አይደል እንዴ? ለምንድን ነው በዚህኛው እንጀራ የምትመጣው? ወጥ ላደርግልህ እንዴ? ታከብዳለህ እንዴ? በቃ ገንዘብ አስፈልጎኝ ልሰራ መጣው እና ካልጠፋ ስራ የኔ ታየ። እንዲህ ልታፈቅረኝ የነበረችውን ልጅ አንተን ታፍቅረህና እኔና አንተ አንኖራትም። የት ልቧ ውስጥ? አሁን እቺን የምታክል ሴትዮ ብታፈቅረኝ ፍቅሯ ከብዶኝ አልወድቅም። ይሄን ጉድህን ደግሞ ዛሬውኑ ለአባዬ ካልነገርኩልህ ወንድ አትበለኝ። ደግሞ ብለህ ወንድነትን ወሬ በማቃጠር መለካት ጀመርክ። አይ እንዳንተ የሰው አፍቃሪ በማስኮብለል ልለካለህ ወይንስ ደግሞ በዝርፊያ ልለካለህ? በምን ልለካለህ? በሜትር እኮ ግለጫዋ ምን እንደገባ ሌው። ቆይ ለምንድን ነው የምታሽው? ወደ አፌ እንዲወርድ ብዬ ነው። ወይኔ እህል አረግሽው እንዴ? ትንናት መሰለኝ። የወባ ነው? ወይኔ በቃ ወባ ያዘኝ ማለት ነው። አይኔ እኮ የተንቀጠቀጠ ነው። ብሬ በርዶት ይሆናል። አይዞሽ እንዴ። እስቲ ቁሚ እንጂ እፍ ልበልልሽ። ቆይ እስቲ አባ በጣም ነው ያፈርኩብህ፣ በጣም ነው ያዘንኩብህ። እና እፍረትሽን እፍ ልበልልሽ? እንደዚህ ማድረግክ ሳያንስ ደግሞ ታሾፋለህ። ወይኔ ረዱዬ እፍ ስትልልኝ እኮ የነከስከኝ መስሏት ለኔ እያገዘች ነው። ዝም በል። እንደዚህ አይነት ነገር ካንተ አልጠብቅም። እና ምን ነበር የምትጠብቂው? አይኗ ውስጥ የገባውን በማንኪያ እንዳወጣላት ነው? እኔ በአይኑ አይደለም እያወራሁት ያለሁት። እያወራሻለሽማ በምላስሽ ነው። ምን ሆነሽ ነው? አንቺ ዝም በይ አልኩሽ እኮ። ይሄ ወረቀት ምንድን ነው? ወረቀት? አንቺ ዝም በይ፣ ዝም በይ። ምንድን ነው ረዱ? አይኗ ውስጥ የገባችው ትንኝ እኮ ራሷ በድንጋጤ በረረች እኮ። አባ እንዴት እንደዚህ ታደርጋለህ? በጣም ያዘንኩብህ። እንዴ ብሬ ረዱ ምን ሆና ነው ስታወራ ጢን የምትለው? በእጇ ያወራችሽ ነዋ ጆሮሽ ላይ ጢን ያለብሽ። ሌላ ቋንቋ ጀምራችሁ እንዴ? አንተ ስታወራ ለምዶ ጢን የምትለው? መስማት እስክጀምር ንገሪኝ። ምንድን ነው እንደዚህ አራስ ነብር ያደረገሽ? እዚህ ወረቀት ላይ የጻፍከው ጉድ ነዋ። ብለህ ውርሱን ለሕፃኗ ለስንታየው አውርሻለሁ ብለህ ትጽፋለህ። በገዛ ንብረቴ ውሻ ሳድጌ ባወርስስ መብቴ አይደለም እንዴ? እኛስ ውሻ ሳድጎ ያወርሳችኋ። አቤት አቤት። ምንድን ነው? ምኑ? እኔ ሰው ነኛ እኮ። ምን ፈልገህ ነው? ቤት እንድትገዛኝ ነበር። የምን ቤት? የውሻ የሰው ነዋ። ብዛት ያላቸው ጸዴ ቤቶች አሉኝ። ንዳው ላሳየ። ወዴት ነው ምነዳው? ወደ ሰማይ ወደምሸጥልህ ቤት ነዋ። ከደከመና እዚህ ጋር እኔ እነዳልሃለሁ። በዚህ ሙድ ደግሞ መዝረፍ ጀመራችሁ አይደል? በሉ ረዳውን እኮ 5 ቤት ግዛኛ። ቤት የለህም አይደል? አዎ የለኝም፣ አልገዛም። ትገዛለህ። ማን ስለሆንክ ነው የማገዛው? ባልገዛስ? ጎዳና ትወድቃለህ። ብትገዛ ይሻልህ። ምኑ ደረቅ ነው? እሺ በቻፓ እርጥበኛ። ምን አለበት 4 ቤት ብትገዛኝ? መግዛት አልፈልግም። እሺ 3 ግዛኝ። ወይ ደግሞ የምትገዛበትን 2%ቱን ስጠኝና ስትችል ሌላ ቀን ትገዛለህ። አንተ ያመሃል እንዴ? ውረድ። ችግር የለውም። በቃ የምትገዛው ቤት ጋር ስትደርስ እወርዳለሁ። እንሂድ። እስር ቤት አስገብቼ እንዳላወርድ። እዛም ይገዛኛል። ትሰማለህ? የህግ አካል ነው። ተው እንጂ አይኑ ነህ አፍንጫው። እርግጠኛ ነሽ ግን ውርሱን ለስንታየው አወረሳት ነው የምትይ? ምንስ ቢላት እንዴት እንደዛ በጥፊ ታጮለኛለች? እንደ ማንኛውም ዜጋ ውርስን ተስፋ አድርገን አይደል እንደ እየኖርን ያለ ነው። አይገርምህም? ደግሞ ምን እንዳላት ታውቃለህ? እንደዚህ በጥፊ ብለሽ ጥርሷ ልታራግፊው ነው እንዴ አላላት መሰለህ? ይሄማ ሆን ተብሎ እኛን በብስጭት ለመግደል የተጠነሰሰ ሴራ። ኧረ ተው፣ ንቀት ነው እንጂ። አሁን በቦክስ ነው እንጂ በጥፊ ጥርስ ይረግፋል አይደለም? ጥርስሽና አንቺ ብትረግፊ ምንም አይሰማኝም እንዴ? እኔ ግራ የገባኝ ነገር ለዚች ሕፃን ልጅ እንዴት ነው ሙሉ ውርስ የሚያወርሳት? እሷን ተዋት አልፈልግም በይላታለሁ። ሌላ ደግሞ ምን እንደገረመኝ ታውቃለህ? እንደዚህ በጥፊ ስታጫት አንገቷ ቢቀጭስ አላላትም? አሁን የኔ አንገት ነው በረዶ እጅ የሚቀጨው። ኧረ እባክሽ ይሄ ዘነዘና ያደለበው እጇ አይደለም ያንቺን አንገትና የአህያ አንገት አይቀጭም እንዴ? እኮ እኔም ብያለሁ። ያልገባኝ ግን ምንድነው መቀጨት? ውርሳችን ሲቀጫውን በደንብ ይገባሻል። ኧረ እባክሽን ፍርድ ቤት ሄዶ ከማስወሰኑ በፊት የሆነ ነገር እናርግ። አዎ እኮ ለምን እንደዚህ እናረግም? እሺ ምን እናርግ እኮ ምን እናርግ? ይኸውልሽ ቶሎ ብለን ውርሳችንን እናስመልስ። አዎ በቃ እንደሱ እናድርግ። እንዴ ካልሆነ ደግሞ በቃ ስንታየውን መልሽልን እንላታለን። እሷማ ሕፃን ናት፣ ስለ ውርስ ምን ታቀልሻለች? እንዴ ማታውቅ ከሆነማ በጉልበት እንወስድባታለን ነው።
ቆይ እኔ ግን ያልገባኝ ምን አስቦ ነው ምንም ለማታውቅ ሕፃን ሙሉ እርሱን የሚያወርሳት? አታሉ ልሸጥባት ይሆን እንደ የሚያወርሳት? ይሄ ምን አይነት ነዝናዛ ነው? እኔ ምን አገባኝ ስላንተ ችግር? አልገዛህም። ምን አለበት ብትገዢኝ? 5 ቤት ብቻ እኮ ነው። እኔ ቤት መግዛት አልፈልግም። እሺ ለኔ ግዢልኝ። ተው እንጂ ልግዛልህ? ውጣና ጠብቀኝ፣ በኋላ ገዛላለሁ። ውጣና ጠብቀኝ። እሺ። እንዴ ምን እያደረክ ነው? ውጣና ጠብቀኝ አላልሽም እንዴ? እና ከዚህ ቢሮ ነው ሰውዬ ውጣልኝ። አንቺ ማን ስለሆንሽ ነው የማትገዢው? ትገዣታለሽ ወይ ደግሞ ብሩን ስጪኝና እኔ ልግዛልሽ። ትሰማኛለህ? ይሄ ስራ ቦታ ነው፣ መጨቃጨቂያ ቦታ አይደለም። ቆይ ግን ስትጀምር እንዴት ገባክ? ወደ ድለላው ያው በራሴ ተነሳሽነት ነው፣ ብር ለማግኘት ስል ነው የገባሁት። ኧረ እዚህ ቢሮ ዘበኛው አልነቃም እንዴ? አላስገባ ሲለኝ እኮ ጥየው ነበር። በሰው ቢሮ ይገግማል እንዴ? አረ ጭራሽ ገላው ነው የገባው። ሞተ እንዴ? አረ አይመስለኝም። አረ እባካችሁን አስወጡልኝ። እባክሽ አንድ ነገር ላስቸግርሽ። ምንም አልቸገርም። ምን አለበት? እሺ 3 ቤት ግዢ። 3 ቤት ብቻ። አፓርትመንት ስልሽ የናኩሽ መስሎሽ ነው? አረ ተይ፣ ቪላ ቤትም አለ። ምን አለ ብትገዢኝ? አረ ተይ፣ አረ ተይ። ለእናንተ ብዬ በለፋው ታባረሩኛላችሁ። ምንድን ነው እኛ ለፋው? ለምን የሰው ህንፃ ላይ ቆማችሁ ከምትሉ ቤት ገዝታችሁ ለጥ አትሉ? ቤቶቹ ያንተ ናቸው እንዴ? አዎ። ምን ነው ትገዙኛላችሁ? አይ ጥበቃ እንድትቀጥረን ነው። ችግር የለውም። እዛው ቤቱን ገዝታችሁ እኮ መጠበቅ ትችላላችሁ። በረጅም ጊዜ ክፍያ መግዛት ይቻላል? አረ በረጅም ጊዜ ብላችሁ ክፍያውን እስክንረሳ ልትጠብቁ? አይ እስክትሞቱልን ድረስ። እምቢ ካለ ደግሞ እንቀሷለን። የኔ ጀግና ታላቀት። እሺ ሌላስ ምን ነገርሽ? ያናገርሽው ጠበቃ የእናታችሁን ድርሻ አሁንም ቢሆን መቀበል ትችላላችሁ ብሎኛል። እናታችን እንደሞተች አልነገርሽውም እንዴ? እንዴት አድርገን ነው ከሷ የምንቀበለው? ሰማይ ቤት ሄደን። ወይኔ ሰማይ ቤትም ቤት አለን እና ሄደሽ ትወርሺው? እቺ ይኸውልሽ የልጅነት ድርሻ ስላለን የሱንም ድርሻ ወርሰን ውጭ ወጥቶ ተከራይቶ እንዲኖር ማድረግ አለብን። እኔ ግን እንዲከፈለኝ ይፈልጋሉ እንዴ? እኔ ባልወልድ ኖሮ ለማን ያወርስ ነበረ? አረባካሽ እቺ ደግሞ ይኸውላችሁ ሐሳባችንን እንዳይንቀው እንዳሁኑ ሁላችንም አንድ አቋም ሊኖረን ይገባል። በቃ ስለዚህ ጂም እንግባ። ወርቁ መተሳሰብና አንድ ላይ መተባበር አለብን። ልክ ነህ ወርቅዬ። ወይኔ ለኔ ግን ልጄ ናት ምቀኝ እንዴ? ለኔ በሙሉ የሚያወርሰኝን ትውረስብኝ። ቆይ ከዚህ ቤት ደግሞ ባላባራት ምን ሙሉ ቤት መውረስ አለብኝ ነን ያልሽው? እንደ ልጅሽ ሙሉ ቤት ነው እንደ አንቺም ድርሻ? አዎ እንዴ የመጨረሻ ልጅ እኮ ነኝ። እና ሙሉ መውረስ ነው ሐሳብሽ? ይኸውልሽ ሙሉ ለመውረስማ እኔ ነኝ መውረስ ያለብኝ። ለዚህ ቤት ስንት ነገር ነው የለፋሁት እኔ። ምን ስታረጊ ነው የለፋሽው? ስታቦኪ ነው ስትለስኝ? እንዴ ይኸውልሽ ሙሉን መውረስ ካለብኝማ መውረስ የነበረብኝ እኔ ነኝ። እንዴ አንተ ደግሞ ምን ስለሆንክ ነው ሙሉ የምትወርሰው? የቤቱ ደህናና የተሻልኩ ሰው ስለሆንኩ ነው። በእኔ እኮ ነው ታፍራችሁና ተከብራችሁ የምትኖሩ። ኧረ እንደው ለራስም ትንሽ ፈር። የቤቱ ደህና ሰው ይላል እንዴ ገንገበት። አንቺ ኋላ ቀር። ይሄ ከትብቴ ጋር የተቀበረ ስድብ ከየት አመጣሽው? ገና በትብቴ አስሬ ነው ከዚህ ቤት ማስወጣ። ልጅነቴን ወጣትነቴን ያጣሁበት ቤት። ረዱ ወጣትነትሽን እዛው የጣልሽበት ፈልጊ። አርጅቻለሁ ብለሽ ደግሞ ማርጀትሽን ካመንሽ አንቺ ለምን ለኔ አታወርሽኝም? ከምንጨቃጨቃ አርሽኝ ለካ። ይኸውላችሁ ጭቅጭቁን እንተውና ለኔ ሙሉ ለሙሉ እንዲያወርሰኝ አድርጉ። ትንሽ ትንሽ ላስብላችሁ። የሚያስብ ጭንቅላት ቢኖርህማ እንደዚህ አትልም ነበረ። እና እኔ ሙሉውን ካልወረስኩኝ ማን ይወርሰው ነው የምትሉት? እኔ ነኛ። እሺ እንደዚህ ስለማይሆን ቢያንስ እኩል ይድረሰን። ይኸውላችሁ የአባታችሁን ድርሻ መካፈል ትችላላችሁ። የእናቴን ድርሻ ግን ማንም ሰው መካፈል አይችልም። እፈልገዋለሁ። እኔም የእናቴን ድርሻ እፈልገዋለሁ። ከምትጣሉ ለምን አንድ ላይ ሆነን አንፈልገው? እዚህ ግቢ ቤት የሚገዛ ሰው ይኖራል? ምን? ባለቤቱ አንተ ነህ? አይደለሁም። እነሱ የሉም። ምን ፈልገህ ነው? ቤት እንዲገዙኝ ፈልጌ ነበር። ስልካቸውን ውስጥ አላችሁ እኮ። ይሄ እኮ የእነሱ ነው እኮ። ሸጠው ይግዙኛ። ታዲያ መሸጥ እንኳን የሚፈልጉ አይመስለኝም። ሳይሸጡ ይግዙኛ። በቃ ስልካቸውን ስጠኝ።
ኧረ አዲስ ተከራይ ነኝ፣ ስልካቸው የለኝም። ለምንድን ነው የምትከራየው? አገዛም እንዴ? ብችልማ አገዛ ነበር። ሙዳት ያዝባክ። ሌላ ነገር ውስጥ ከመግባታችን በፊት ትገዛታል። አሁን ባለቤቶቹን ጥራልኝ። ቡቺ ጃስ ለምን ለእሷ ብቻ ለማውረስ እንደፈለክ ትነግረን? ለእናንተ የማላወርስበት ምክንያት ሁላችሁም የየራሳችሁ የህይወት መንገድ አላችሁ። ብሬኛ መች መንገድ ቸገረን፣ የቤቱ ጉዳይ እንጂ። ሀሳቤ ሳይገባችሁ ለምን ትንጫጫላችሁ እንዴ? አስጨርሱኛ። ለማስረዳት እንደዚህ ከቆየማ ሀሳብን ሳይሆን እኛ ነው ጨረስከን ማለት እኮ ነው። ኧረ ቶሎ አስረዳና ዳድ። ለአንተ ባወርስህ በዚህ ሱሰኝነትህና ቁማርተኝነትህ ቤቱን ታስበለዋለህ፣ ሌሎቹም ይበተናሉ። ውሮም ባላግብተሽ መውጣት ትችያለሽ። እኔስ? አንቺም ነግደሽ አትርፈሽ የራስሽን ንብረት ማፍራት ትችያለሽ። ስንታየሁ ግን ገና ናት፣ ምንም የላትም ነው። ቆይ ጠብቅ ደግሞ ታያለህ። ስንታየሁ ትንሽ ትደግና ቁማር አስለምጃት ራሴው በልቼ ድርሻዬን ወስዳል። እኔ የምፈራው እሷ አድጋ ከቁማር እንዳታላቀቅ ነው። ቀድሜ እየገራው ስለማሳድጋት ለእሷ አታስብ። ቢያንስ እኩል ለማውረስ አለመፈለግህ ነው የኔን ቆቅልሽ። ምን አውቅልሽ? ይቺ ደግሞ ጥያቄው መልሱም አባትሽ ጋር ነው ያለው። ቆይ ምን አድርግ ነው የምትሉኝ? ለሁላችንም እኩል አውርሰን። ለመውረስ ቢያንስ የተሻለ ሆናችሁ ባያችሁ ብታከብሩኝ፣ ስርዓት ቢኖራችሁ ነበራ። ቆይ አንተ የኛ ስርዓት ምን ያደርግልሃል? ሊያስተምርበት ይሆናል። እኔ ለማንኛውም ለእናንተ ከዚህ የተሻለ ለማውረስ አቅጃለሁ። ዋው! እኔም እኮ መጀመሪያውኑ ጠርጥሬያለሁ ዳድ፣ የተሻለ ደህና ንብረት እንዳለህና በእኛ ላይ እንደማጨክን እኮ በፊትም አውቃለሁ። የእውነት ከዚህ የተሻለ ነው አባ? አዎ። ዋው! ኧረ እንዴት ደስ እንደሚል! አቤት ብሬ፣ ከዚህ የተሻለ ትልቅ ፎቅ ቤት ነው አይደለ? አይደለም፣ የማወርሳችሁ መልኬን ነው። ውርስ ለማግኘት ብላችሁ ያወጣችሁትን ጉልበት ሰርታችሁበት ቢሆን ኖሮ የተሻለ ንብረት ታፈሩበት ነበር። አንተ እንኳን ቤት ግዛኝ እንጂ። ልቀቀኝና እንደራደር። መጀመሪያ ክፈል። ስንት ነው? 5 እንዴ 5,000 ነው? 5 ሚሊዮን? 5 ቤት ስንቱን ትገዛኛለህ አንተ? ለብሼ ስታየኝ አትሸወድ። ልለምን ነው የወጣሁት። የዳቦ ካለ ሙላለሁ። መሙላቱንስ እሺ እሞላለሁ፣ ግን ቤት ከሌለ የት ሆነ ትበለዋለህ? ቤቱን ብገዛ ይሻለ። በቃ ቤት መግዛት የሚፈልግ የለም ማለት ነው? የሚፈልግማ አለ፣ ግን ገዝቶ መኖር የሚችል ነው የሌለው። ተሸክሞስ መኖር። እሺ አሁን ሽጥ የተባልኩትን ቤት ምን ላድርገው? ለምን ራስ አትገዛው? አንተ ደግሞ በምን ነው የምገዛው? በላብ ነዋ። ላቤ አይገዛማ። እና የላብን ምን ልታረገው? ልቅዳልህ? ትጠጣው? ሰላም ወንድሜ፣ ቤት የመግዛት ሀሳብ አለት? ማለት በድርጅታችን ቶማስ ሪል ስቴት የተለያዩ የቤት አማራጮች ለሽያጭ አቅርቦ ነበር እና እንዲገዙ ነበረ። እነማ? ኧረ በእናትህ እኔም ራሱ እኮ ልሸጥ ነበር የወጣሁት። ህዝቤ ግን የሌለ ገግሟል ነው የምልህ። ቤት እንደ ልብስ በቦንዳ ቢሸጥለት ራሱ የሚገዛ አይመስለኝም። አባት ቤት ትገዛል? እየሰማን ገግሞ ሲሄድ አሁን እንደዚህ አይነት እድል አለ? እኔ የምልህ ድሮ ቤት እንደዚህ ይሸጥ ነበር እንዴ? አንተም ሴልስ ነህ እንዴ? አሬ ምን ሴልስ? እኔ ማልደልል እኮ ነው የወጣሁት ቤት ላሻሽጥ ብዬ። የመጀመሪያ ነው መሰለኝ። ማለት ከስተመር አያያዝ ማወቅ አለብህ። ተረጋግተህ ካላስረዳቸው አይገዙም።
እና ደግሞ ትህትናን ይፈልጉታል። የኔ ትህትና ምን ያደርግላችኋል? ሶፋ ይሆናቸው፣ አልጋ ይሆናቸው፣ ቲቪ አርፈው ቤቱን አይገዙም እንዴ? አንድ ሰው ትሁቱን ይበለኝ፣ እዛ አናፍጧለሁ በቦክስ። ስራው ትዕግስትን ይፈልጋል። ዛሬ ባይቀና ያው ነገ ይቀናል። እኔ ከዛሬ በኋላ አልሸጥም። ለምን? እጄ ላይ ይበላሽብኛል። እጄ ላይ ይበላሻል? ቤት አለ እንዴ የምትሸጠው? አይ የበሰለ ሙዝ። እናትዬ ወለላይ፣ የቁመናሽ ማማር፣ የፀጉርሽ ውበት፣ አቤት! ከየት ነው የመጣሽው? በትህትና በጅንጀና እያሰመጥከኝ መሆኑ ነው? አይ እያንሳፈፍኩሽ፣ ጸዴ ነገር አመቻችቼ እንድትጠቀሚው ነው። ሴቶች ስንባል በቃ ሁላችንም በገንዘብ የምንታለል ነው ይመስላችሁ አይደል? በብስኩትና በከረሜላም ይመስለናል። ይህን የመሰለ ውበት የሚያርፍበት አሪፍ መጠለያ ያስፈልገዋል። እና ዣንጥላ ልገዛልኝ? አዎ። የዝናብ ይሆንልሽ ወይስ ትልቁ የካፌው? የካፌ። ቆይ ምን ፈልገህ ነው? ቤት አለ እንድትገዢኝ ነዋ። አልገዛም። ለምንድን ነው ማገዡ? ሁሉ ነገር እኮ ያለቀለት ነው እንዴ። እናንተ ካልገዛችሁ ታዲያ ማን ይግዛኝ? አንዱ ቤት ለአንደኛው በሽጥላታ። ያላመጠን እኮ እንደዚህ የፈጋንም እያየን ሊያወርሰን ፈቃደኛ አይደለም ማለት ነው። እኔ እኮ መጀመሪያውኑ መጠርጠር ነበረ። ወረቀት ነው ብሎ የውሮ ልጅ ዳይፐር ላይ የፈረመ ጊዜ የዛኔ ጤንነቱ መጠራጠር ነበረ። ቀይ እስክሪብቶ ነው እንዴ? እኔ እኮ የምን ደም ነው ብዬ ዳይፐሩን ጥዬዋለሁ። ወይኔ ብሬ ያከሰረኝ። እንዴ እችን ቤትማ ልክ እንደ ልደት ኬክ ቆራርሰን ነው የምንከፋፈላት። በጣም አሪፍ። ግን የማን የልደት ቀን ላይ እንቁረሰው? ደግሞ እናንተ ማን ነው ፖዝ ያደረጋችሁ? ይሄ ብሬ ነው። በእናትህ ስለ ውርስ ምናምን አጨቃጭቆ። ውርስ እና የኔስ ፋንታዬ ድርሻዬ? ኧረ እባክህ እሱን ሄደ የኬኔዲ ዘፈን ላይ ፈልገውሽ ፋንታዬ ድርሻዬ አላለም። ምን አይነቱ ደፋር ነው ባካችሁ። እኛ እንደዛ ተጨቃጭቀን ልትካፈለን ነው? እና ሙሉ ልትሰጡኝ? እሺ ተው እንጂ ከሙሉ አሰለፍ አትሻልህም? የትም ስትዞር ቆይተህ አሁን መት ድርሻዬ ስትል እንደው ትንሽ የማይዘም ምን አይነቱ ነውረኛ ነህ አንተ? ልዙራ ታዲያ? እኔም እኮ እዚህ ቤት ነው የተወለድኩት። ድርሻዬማ ይገባኛል። ይኸው አይድረሰኝና ሁልሽንም ነው ማጠፋሽ። እንዴ በምን ተጠፋናለህ? ባትሪው እኮ አልቋል። አባዬ ምንድን ነው? ለምንድን ነው ግን እኔን ዝም የምትለኝ? እንኳን ብናገርህ ብቀጠቅጥህም ስለማይገባ። እንዴ እኔም እኮ የዚህ ቤት ልጅ ነኝ። ተው እንጂ የሳሎኑ ነው የኩሽና? እኔ እነዚህ የድሮ ስሞችህን አላውቅም። እኔ ቆይ ውርስ አይደርሰኝም እንዴ? የሰራሁት የአፈር ቤት ነው። ድርሻህን ስትሞት አለብስሃለሁ። ቀድመህን ከሞትክስ? አብኩታችሁ ሐውልት ትሰሩልኛላችኋ።